የኔ ፍቅር ቶሎ ድርጅቱን መርቀን እንመለስኛ ነው የሚጠብቁት። ቶሎ በይ። ምን አይነት ድርጅት እንደምናስመርቅ ሳትነግረኝ ታጣድፈኛለህ እንዴ? ምን አስቸኩልሽ? ስንደርስ ታየው የለ? እሺ ምንም ነገር እየታየኝ አይደለም። ምኑን ነው የምንመርቀው? እዛ ጋር ያለው ባልዲ ይታይሻል? አዎ እሱ ነው የምንመርቀው ድርጅት። የዚህ ድርጅት ባለቤቶች አባይና ጓደኞቹ ናቸው። የሚሰሩትም ሽንት የማሸናት ስራ ነው። ማንኛውም ሽንቱ የመጣበት ሰው እዚህ ባልዲ ላይ በመሽናት 10 ብር ይከፍላቸዋል። እነሱም የሞላውን ባልዲ ሽንቱ ሸተተኝ ብለው ሳይጸየፉ ገንዘብ እስካስገኘ ድረስ ሁሉም ስራ ክቡር ነው ብለው ሽንቱን ደፍተው መልሰው ባልዲውን አጥበው ያስቀምጣሉ። እንዲህ እያደረጉ በቀን 300 400 ይሰራሉ። መጠው መርቅ የላቸው። ስማችሁ እንተዋወቅ። ጉላት አቤ ነው ባላል። ምን ያህል ጊዜ ሆናችሁ ይህን ስራ ከጀመራችሁ? 2 ወር ምናምን ሆነ መሰለኝ። 2 ወር። ይህን ስራ ለመጀመር ሀሳቡ እንዴት መጣላችሁ? ያው ሰዎች እዚህ የመጡ የሸኑ ሲያስቸግሩን ሽታው ምንም መከራ ስለሆነ ቢያንስ ለኛ ምን ሳይም ለምንም ትንሽ እናገኛለን ብለን። በጣም ደስ ይላል። በቀን ምን ያህል ትሰራላችሁ? 300 400 እስከ 500 በቃ እስከ 1000 ምን እንሰራበት አጋጣሚ አለ። ሽንቱን ወስዳችሁ ስትደፉ ምናምን ግን አያጸይፍም? ምን ችግር አለው? ስራ አይደል? ስራ ክቡር ነው። ማልሰረቅ አቀጥፍን ምን ችግር አለው? ስራ ነው። ስራ እስከሆነ ግዴታችን ነው። የሚያጸይፈው መስረቅ ነው። መስረቅ ብቻ ነው ጽያፍ። ይመቻራዳል። እኔም እንግዲህ ልመርቅላችኋ በደስታ። ድርጅት ምርቃት ላይ ነን። ዋጋው ስንት ነው? 10 ብቻ። ይሄው 10 ሺህ ብር ከፍዬ መርቄያለሁ። በርቱ። 10 ሺህ ብር ነው የከፈሉት። እንግዲህ 999 ሽንት ይቀረኛል። እየመጣሁ እሸናለሁ። ቻው። እሺ። ይህ ድራማ አይደለም። በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንተንታችን ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ባርኮት አድቨርታይዚንግ። እኛም እንግዲህ እየሰራን ነውና ፎሎ እና ሼር እያደረጋችሁ ደገፍ አድርጉን። ይመቻችሁ። ወይ ጉድ! ሱፍ ለብሰ የመጣው ፖፖ ለመመረቅ ነው። ፖፖነቱ ላንቺ ነው፣ ለነሱ ድርጅት ነው።